አመላለሱ እና ከአንደበቱ ጣፋጭነት የተነሳ የሰማው ሁሉ ይደነቁ ነበር ማለት ጸጋ እግዚአብሔር በእሱ ላይ ስላደረችበት ማለት ነው። እና ቅዱስ አትናቴዎስ ሊቀ ድቁናን በተሾመ ወራትም አርዮስ ቤተክርስቲያንን ረብሾ ነበር በጊዜው እና ኒቂያ ላይ ከ318ቱ ሊቃውንት ጋር ተሰብስቦ ጸሐፊም አድርገውት ነበር። በጊዜው ጸሐፊም ነበር። በእድሜው ትልቅ የሆነውን አርዮስን ተከራክሮ ምላሽ ያሰጠም አባት ነው። እንግዲህ ቅዱስ አትናቴዎስ ከሊቃውንቱ ጋር ሆኖ ኢየሱስ ክርስቶስ አምላክ ወልደ አምላክ እግዚአብሔር መሆኑን የአምላክ ልጅ አምላክ የእግዚአብሔር ልጅ እግዚአብሔር መሆኑን መስክሯል ማለት ነው። እና ጸሎተ ሃይማኖትንም እንኳን ያረቀቀ እርሱ ነው። ከዚህ በኋላ የእስክንድሪያው 20ኛ ፓትርያርክ ሆኖ ተሹሟል። ቤተ ክርስቲያንን በመልካም እረኝነት ለ48 ዓመታት ሲመግብ በዚህ ደግሞ ብዙ መከራዎችንም እንዲሁ ተቀብሏል።